ባፉ ተናግሯል። አዎ እጄን ቆረጠኝ፣ እሱ ነው የቆረጠኝ። አሁን መስተዋቱን ሲመታው ተፈናጥሮ ነው የቆረጠኝ አለች እሱ ግን ያለው ራሷን ቀዳ ነው። አንተን ካላገኘውና በመስኮት ሰብሬ ገብቼ ነው ያዳንኳት ነው ያለ። ይሄናውን ታምናለህ? አዳምጠኛ። እኔ እየሰማሁ ነው። ለዛ እኮ ነው የምጠይቀህ። እኔ አዳማጭ ነበርኩ። አሁንም እኮ አዳማጭ ነበርኩኝ። እሷ ልጅ ለማጥፋት ራሷን ምናምን ወንድ ልጅ አልፈለገኝም ብላ ታደርጋለች። በቃ ይህም ሁሉ ነገር መጥቶ ለእኛ ነገረና ጃኒ ዛሬ ታርቀዋል ተባለ። ዛሬ መጣች። አሁን ከባንኩም የነበረው ያው እንደ ትርፍ ነገር እንደወሰደች እሱ መስተዋቱን መጥቶት እንደቆረጣት ሰውነቷን ገብተዋል ምን ነገር በአጠቃላይ እሱ ከተናገራቸው ነገሮች እውነት ናቸው። እነዚህ ነገሮች ሁሉ ምክንያት ላቀረባቸው በድላኛለች ወይም ስገፋይ ነበር ላላቸው ነገሮች ሁሉንም ነገር ውድቅ አድርገዋለች። እና ጆን ዳንኤል ወንጀለኛ ነው። በዚህ ነገ ወጥቶ መልስ ካልሰጠ ወንጀለኛ ነው። እኔም ከዛ በፊትም እኔ ማታ በተናገርኩት ባየሁት ባደረገው ሶሻል ሚዲያ ላይ በሚያደርጋት ዱባይ ላይ ባደረገው ነገር በምን ባየሁት ወንጀለኛ ነው ብዬ ነው ማምነው። ዱባይ ላይ ያደረገው ዳይሬክትሊ ተናግሯል። አምኖበታል። ወንጀለኛ ነው። በመኪና ልገጫት ስል ወደ ጎን ሆና ወድቃ በጥፊ እንደመቷት አረቦቹ ላን የተናገሩት ነው ያለ። እኔ ቢሆን ክዳት አለው እኔ ቢሆን አላቃትም ብዬ እስር ቤት ነበር ከተታት ብሎ ቃል በቃል ነው የተናገረው። አላየውም እሱም ቪዲዮ እዛ አሁን እኮ ይኸውልህ ምስክር ይሄ የተመታ የተደበደበ ከማለት አልፈን እሱ ትላንት መጥቶ የተናገራቸውን ነገሮች እሷ ዛሬ መጣ አላደረኩም አልተደረገ ይሄን ሁሉም ውሸቱን ነው አለች። እንግዲህ የሆነው ይሄ ነው እያለች አስረዳች። አይደለም ብሎ የሚል ከሆነ ደግሞ ሄዶ ይናገር እና መልስ ካልሰጠማ በቃ አይደለም ይሄ ነገር እኔ ከአዶናይ ወንድም ጋር መታ አላየችኝም፣ ብቻዋን የመጣችው እኔን ለማግኘት እንዲም ለጋ ማድረግ እኔ ነው የሚለው ነገር ካለ ይውጣና ይናገር እና ያለን ካልተናገረ የራሱ ጉዳይ እሱስ የራሱ ጉዳይ እንጂ አሁን ባየሁት ግን እውነት ለመናገር ጆከር መሀል ላይ የነበረ ሰው ሚጣና አስገባት ሳይድ ይዘን እዛም እዚህም እሱ ከተናገረ በኋላ እኔ ራሱ የእሱ ነገር በተወሰነ መልኩ አሳምኖኝ ነበር። በተወሰነ መልኩ ማለት ነው። ግን ሌሎች ቪዲዮዎች ሰዎች እግዚአብሔር ይስጣቸው ላኩልኝ። ዮኒ የማታውቀው ብዙ ነገር አለ እያሉ ላኩት። የሀገር ቪዲዮ ይሄ ነገር እንደዚህ ነው የሚያደርገው ልጁ በጣም አቢዩዚቭ ነው አሉ። የጎንደሯን በተደጋጋሚ አንስታታል። ጎንደርን ሱዳን ልውሰደው እንደ ጎንደሩን ጉዳይ ጎንደር እኮ ስሟ መራር ይሄማ ሌላ ጸብ ልንጣላ ነው። ወደ ሱ እቺ ጎንደርን በቃ የፈረደባት እያልኩ ያለው ጎንደር እያለች ለእሱ ተደብቃ ደውላለት እሱ ሰምቶ ከዛ በኋላ ሌላም ሰው መካከል ላይ ኤልሻዳይ ለምን ደወልክ ብላ ለእሱ እንደጠየቀችው ሁሉ ያን ሁሉ ተናግሯል። ትክክል። ሚጣን ሰባት ወደ ጅፍ ሳበኝ እያለች ነው። ስለዚህ ጣፊ ለእኔ ሁሉንም ነገር ትላንት የነበረውን እሱ እውነት ብሎ ያቀረባቸውን ነገሮች በአጠቃላይ እሷ መጣ ውድቅ አድርገዋል። ታረቁ ከተባለ በኋላ ለእኔ ይሄ እርቅ አይደለም። ታረቀን ምንም ነገር ማንሳት አትችልም። የእሷን ነገር ታርቀናል ልለፈ ብሎ በሚል አፉን ዘግቶ የሚያልፍ ከሆነ ድራማ ነው። አሁን ገብተዋል። ምንድነው እንዳየሁት ማለት ነው። እሱ ሁሉን ነገር እስከ ጥግ ድረስ ኤክስፕሌን አድርጎ ሄዷል። ምንም ያለችው ነገር እሷ አልነበረም። አሁንም ስትናገር ያለውን ጉዳይ ተናገረች እንጂ የእሱን ስም ክብር ቀንሳ የተናገረችው ነገር የለም። ስለ ገንዘቡ እንደተከፈለ ተነግሯል። ከአዶናይ ወንድም ጋር ሄዳ እንዳገኘችው ተናግራለች። ደውሉም እሱ እንደደወለ ተናግራለች። ይሄ ነው ታሪኩ። ሌላው በመስኮት ላይ ማለት ይሆን ምን አልክ? ትላንት እሱ እኮ መጥቶ የነገረን ነገር ይሄ እሷ አሁን ውሸት ናቸው ያለቻቸውን ነገሮች እንደ ምክንያት አድርጎ ነው ያመጣቸዋል። ኖ ጆከር፣ እኛ ይኸውልህ አንድ ልንገርህ ማግኘት እኔን አስወሩኝ አንድ ደቂቃ። አንደኛ ጆን ዳንኤል እንዲጠየቅ ፈቃደኛ አልነበረም። እኔ ስንት ደጋግሜ ጠይቁ ዊዝ ሪስፔክት ጥያቄን ጠይቀው ዲስሪስፔክት ማለት እንደዚህ ሳንጣላው
በማክበር ጥያቄን ጠይቀው ስልክ ጆከር የማንንም ጥያቄ አልፈልግም ምናምን። እኔ ባይዘዊ አንድ ቅሬታ ልናገር ማግኘቴ በጣም የሚያስጠላው ነገር ልንገር። አንደኛ ነገር ይሄ ህዝብን ያሰቀለው የህዝብ ያወርደዋል። ተረዳኸኝ? የሚያደርገው አጉል መወጣጠር በጣም ነው የሚያስጠላው። አይተኳል። ምን ታመጣላችሁ? ማን ምን ያመጣል? ልክ ለፍቶ ላቡን ጠብ አድርጎ ገንዘብ እየሰራ ያለ ይመስል ማለት ነው። ስለዚህ ትንሽ መረጋጋት አለበት። ኦዲየንስ ፊት፣ ሰው ፊት ምን መናገር እንዳለበት ማወቅ መቻል አለበት። ገባ? እምቡር ስላለ አይደለም። እኔ አሁንም አቋሚ ነው። እኔ ከጃኒ ጎን ነኝ። የሚገርም ነገር ሌላ ነገር የተጻጻፉት የተላላኩት ሊኖር ይችላል። ግን የማልክደው ነገር ማግኘት ይደበድባት ነበር። ይሄን አልኩ። ይመታት ነበር፣ ይሰድባት ነበር፣ ያዋርዳት ነበር። እሷ ለምን እንደዚህ መናገር እንደፈራች አላቅም። ተረዳኸኝ? ወንድም ኬት አላት ብቻዋን ነው አዲስ አበባ። እሱን ኤክስፔክት አደርጋለሁ እኔ። እንደውም የሆነ ሰው አጎቱ ያስፈራራታል ምናምን ሲሉ እንደው አጎቷ እኮ ነፍሰ በላ፣ የእሱ አጎት እኮ ነፍሰ በላ ምን ከማን ይበልጣል? እሱ የድሮ ታሪክ ነው እሱ። እንደዚህ የሚባል ለሴት ልጅ ግን አቅም አለው። ገብቶሻል? ያ ግን እኔ አሁን ነፍሰ በላ ከሆነ ለሴት ልጅ አቅም አለው። ከሷ ጎን ነኝ፣ አሁንም ከሷ ጎን ነኝ። ግን ዘዌይ እሷ ላይክ ራሷን ዲፌንድ ማድረግ አለመቻሏ ምናምን ታሳዝናለች እንደ ሴት ልጅ። ግን አሁንም ደጋግሜ የምናገረው ጆከር ወጣ ለምን ነው ይደበድባት ነበር። እሱ ምንም የሚካድ ነገር የለውም። ሌላው ቅድም እኔ ልጠይቃት የፈለኩት ማግኘቴ የሚያስፈራራሽ ሰው አለ ወይ ብዬ ጽፌልህ ነበረ፣ ግን አላየሁትም። ብዙ ሰው የሚያስፈራራሽ ሰው አለ ወይ? ያ ምክንያቱም እንደ እውነት ከቆምን ማንም ሆነ ማንም ሴት ልጅ ሴት ነች። ገባ? ሪሌሽንሺፓቸው የቶክሲክ ሪሌሽንሺፕ ሊኖር ይችላል። መታቸው የግል ጉዳያቸው ነው። ነገር ግን ያ እውነታ እንደዚህ በመንጋ ተሰብስቦ እሱ ብዙ መንጋ ስላለው ምናምን ወይ እሱ ኤቪደንስ ያለው ላኩ ትክክል ነው ማለት አይደለም። ገባ? እውነታውን ሁለቱ ነው የሚያውቁት። እሷም ኤቪደንስ አላት፣ እሱም ኤቪደንስ አለው። ለምን አላወጣችም? የእሷ እንትን ነው፣ የእሷ ምርጫ ነው። ለምን መታ አላወራችም? ነገር ግን እኔ እንደሚደበድባት እንደሚያዋርዳት ኢቭን ነው የምነግር። ጓደኛው እንደ ቀላ የተኳል የሆነ ቪዲዮ ማግኘት እንደዚህ የሆነ ጋር ቪዲዮ ሽምቅቅ ሲል አብሮት ያለው ልጅ እንዴት አለ አብሮት ያለው ልጅ ሽምቅቅ ሲል አይተናል። ብዙ ቪዲዮዎች አሉ። ኧረ እኔ እውነት ነው የምለው ብዙ ቪዲዮዎች ይህን ማድረገው አለ። ያ ምንም ነብሰ በላ እኛ እኮ የሆነ ህዝብ እኮ ከመንግስት በላይ አቅም አለው። እች ልጅ የሆነ ነገር ብትሆን አጎቱ ምናምን ማን ይፈታቸዋል? ማን ናቸው እነሱ? ከማን ይበልጣሉ? ላይክ ከማንም አይበልጡም። ግን እሷ ወስና እኔ እንደዚህ ተደርጌያለሁ፣ እያስፈራሯትም ከሆነ እያስፈራሩኝ ነው ትበላ አንድ ሰው ነው የምነግርህ። እራሱ ጠባቂ እንዲሆን ይሄን መረጃ እንኳን ልስጥሽ። ቆይ ስለ ስልኩ ራሱ የምታውቁ ሰዎች ጃኒ ይሄ ሁሉ አመት ስትጠቀም ጃኒ እንደዚህ አይነት ጃኒ ይጽፍ አታውቅም። እንደዚህ አይነት ጃኒ የሚጽፈው ወንዱ ጃኒ ነው። ኤግዛክት። ሴቷ ጃኒ እንደዚህ አይነት ጃኒ ጽፍ አታውቅም። ስፔሊንጉን ይዩት። ይሄ ጃኒ እሷ ጽፍ አታውቅም። ሁለተኛው ሌላ ላሳያችሁ። እዚህ ጋር ደዋዩ ከዚህ ስልክ ወጥቷል ነው የሚለው። ይኸውላችሁ ከዚህ ወጥቷል። ስለዚህ ደዋዩ ጆን ዳኒ ነው። ይህን ቀስ ካያችሁት ከዚህ ነው ወደዛ የተደወለው። አያችሁ፣ ደዋዩ ጆን ዳኒ ነው ማለት ነው። ያወሩት 1 ደቂቃ ከምናምን እሱ ማለት አንድ ደቂቃ ነው ያወሩት። ስለዚህ ደዋዩ ጆን ዳኒ ነው። ሲቀጥል እሱ ምንድን ያለው ትናንትና አይ የራቁት እንትን ስለሆነ አላሳያችሁም ማለት ነው። ግን እዚህ ጋር ምን ይላል? ኦዲዮ ኮል ይሰማል። ማንበብ የምትችሉ ኦዲዮ ኮል ኦዲዮ ነው። እሱ ምን አለ? ቪዲዮ ስለሆነ የራቁት አላሳያችሁ፣ ይሄ ኦዲዮ ነው። ሌላኛው እዚህ ጋር ከዛ ወደዚህ ተደውሏል ይላል። ይቺ ቀስት ማለት ነው። ወደዚህ ወደ ስልክ ተደውሏል ይላል። ግን ይኸውት የሰዓቱን እንትን 107 107 አየሽ፣ አላወሩም ማለት ነው። እንግዲህ ጆን ዳንኤል አባቴ ተበላሽ። እንግዲህ ያጣልሽም ተኛ እኮ እንደ ስለማታልሽ ብዙ ባትለፊ ጥሩ። ይሄ ነው እንግዲህ ያለው። ገባችሁ?
የተደወለው እሱ ነው። ኦዲዮ ኮል ነው። ኦዲዮ ኮሉን ቪዲዮ አለኝ ያለው በቪዲዮ አላወሩም። በዛ ሰዓት በቪዲዮ እንዳወሩ አድርጎ ግን ሲያወራ ነበር። ስለዚህ ዋሽተሃል። መዋሸቱን አቁም። አቢውስ ታደርግ ነበር። በደንብ አቢውስ ታደርጋለህ። ብዙ ቪዲዮዎች አሉ። አይቼ ነው እሱ መልስ የሚሰጠውን አይቼ ዘረግፈዋለሁ። እሱ የሚሰጠውን መልስ ሰበናፕ አሁን አይደለም። ቆይ ብዙ ልናወራ አልፈልግም። ብዙ ልጠመጥምበት አልፈልግም። ነገሩን ከፈቱ እሰየው። ግን መጥቶ ቀበጣጥራለሁ ካለ ሙሉ መረጃ አውጥቼ ዘረግፈዋል። እንዴት አቢዩዝፍ እንደነበረ ምን ሲያደርግ እንደነበረ ምን ከበፊት ጀምሮ ኤክሶቹ ጭምር ነው ከኔ ጋር ኮንታክት ያደርጉት።